ምዕራፍ 39 አዙመር ክፍል ወይም ጁዝ 23 39ኛ ሱረቱል አዙመር በመካ የወረደች ናት። አያቶቿ ወይም አንቀጾቿ 75 ናቸው። ቢስሚላሂ الرحمن الرحيم በአላህ ስም ፍጹም ርኅሩህ ፍጹም አዛኝ በሆነው تنزيل الكتاب من الله العزيز الحكيم መጽሐፉ ወይም ቁርአኑ የወረደው ኃያል ጥበበኛ ከሆነው አላህ ነው። إنا أنزلنا إليك الكتاب بالحق فاعبد الله مخلصا له الدين አንተ ነብይ ሆይ እኛ መጽሐፉን ቁርአኑን ወደ አንተ የአምልኮ ሥርዓትንም ሆነ የመተዳደሪያን ፍትህ ለማስፈን በሐቅ አወረድ ነው። ፍጹም በጠራ ሁኔታ ከሽርክ ነፃ ሆነ አላህን ብቻ ተገዛ። ስግደት፣ እርድ፣ ስለት፣ መንፈሳዊ ፍራቻ፣ ክጃሎ፣ መማፀን የመሳሰሉትን የሃይማኖት ዘርፎችን ለእርሱ ለአላህ ብቻ አድርግ። ألا لله الدين الخالص والذين اتخذوا من دونه أولياء ما نعبدهم إلا ليقربونا إلى الله زلفى إن الله يحكم بينهم فيما هم فيه يختلفون إن الله لا يهدي من هو كاذب كفار ልብ በሉ ለአላህ ከሽርክ ፍጹም በጠራ ሁኔታ የሚያስተዳድርበት ሃይማኖት አለው። እነዚያም ካላህ ሌላ አማልክትን፣ ጣዖታትን፣ መላእክትን፣ ነቢያትን ጠባቂ አድርገው የያዙ ካላህ ሌላ ያሉትን ወደ አላህ ማቃረብን እንዲያቃርቡን ነው እንጂ አንገዛቸውም ይላሉ። በእርግጥ አላህ ከሃዲያን ከፍጹም አማኞች ይለያዩበት በነበረው ጉዳይ በመካከላቸው ሐቁን ይፈርዳል። በእርግጥ አላህ ውሸታም ከሃዲ የሆነን ሰው አይመራም። لو أراد الله أن يتخذ ولدا لاصطفى مما يخلق ما يشاء سبحانه هو الله الواحد القهار አላህ ልጅን መያዝ ቢፈልግ ኖሮ ከሚፈጥረው ውስጥ የፈለገውን በመረጠ ነበር። አላህ ከመውለድ ከመገረፍ ከመገደል ደካማ ባህሪዎች የራቀ በመሆኑ ጥራት ተገባው። እርሱ አላህ በተመላኪነቱም ሆነ በስልጣኑ ተጋሪ የሌለው አንዱ ብቸኛ ፍጡራኑን አስገዳጅ ጌታ ነው። خلق السماوات والأرض بالحق يكور الليل على النهار ويكور النهار على الليل وسخر الشمس والقمر كل يجري لأجل مسمى ألا هو العزيز الغفار الله ሰማያትና ምድርን ፍጡራን ብቻ እንዲያመልኩት እንዲያወድሱትና እንዲያመሰግኑት ለትልቅ ዓላማ በሐቅ ፈጠረ። አላህም ሌሊትን በቀን ላይ በመጠቅለል ጨለማን ያመጣል፣ ቀንንም በሌሊት ላይ በመጠቅለል ብርሃን ያመጣል። ፀሐይና ጨረቃንም አገራ። እስከ ተወሰነው ጊዜ የዓለም ፍጻሜ ድረስ ሁሉም በምህዋራቸውና በራሳቸው ዛቢያ ይሮጣሉ። ልብ በሉ እርሱ አላህ ኃያል መሃኒ ነው። خلقكم من نفس واحدة ثم جعل منها زوجها وأنزل لكم من الأنعام 8 أزواج يخلقكم في بطون أمهاتكم خلقا من بعد خلق في ظلمات 3 ذلكم الله ربكم له الملك لا إله إلا هو فأنا تصرفون እናንተ ሰዎች ከአንዲት ነፍስ ከአደም ፈጠራችሁ። ከዚያም ከአንዲቷ ነፍስ ተጣማጇን ነፍስ ሐዋን ፈጠረ። በሬና ላም፣ ወንድና ሴት ግመል፣ ወንድና ሴት በግ፣ ወንድና ሴት ፍየል በማድረግ 8 ተጣማጆችን የቤት እንስሳ አወረደላችሁ። ከእናታችሁ ሆዶች በ3 ጨለማዎች ማለትም ሆድ፣ ማህፀንና የእንግዴ ልጅ መሃል ፈሳሽ ደም ሽል እየሆነ ከፈጠረ በኋላ የጠነከረ ፍጡር በማድረግ በተሟላው መልኩ ይፈጥራችኋል። ይህንን ሁሉ ተአምር የሚያከናውነው ጌታችሁ አላህ ሲሆን ለእርሱም ለአላህ ፍጡራኑን ሁሉ እንደፈለገ የማዘዝ ሙሉ ስልጣን አለው። ከእርሱ ካላህ በስተቀር በሐቅ የሚመለክ ሌላ አምላክ የለም። ከሃዲያን ከዚህ ሁሉ መረጃ በኋላ አላህን በመተው ፍጡርን እያመለካችሁ እንዴት ትባከናላችሁ? إن تكفروا فإن الله غني عنكم ولا يرضى لعباده الكفر وإن تشكروا يرضه لكم ولا تزر وازرة وزر أخرى ثم إلى ربكم مرجعكم فينبئكم بما كنتم تعملون إنه عليم بذات الصدور እናንተ ሰዎች ነብይ ተልቆ መጽሐፍ ወርዶ ከበቂ መረጃ በኋላ ወደ እስላም ወደ እምነት አልገባም ብላችሁ ብትክዱ በእርግጥ አላህ ከናንተ ምንም የማይፈልግ በራሱ የተበቃቃ ነው። አላህ ለባሪያውም ክህደትን አይወድም።
እምነት ውስጥ ገብታችሁ ብታመሰግኑ ስራችሁን ይወድላችኋል፣ ምንዳውንም ይከፍላችኋል። ማንኛውም ወንጀል ተሸካሚ ነፍስ የራሷን በስተቀረ የማንንም የወንጀል ሸክም አትሸከምም፣ ብቻዋን ተጠያቂ ናት። ከዚያም ከሞት በኋላ መመለሻችሁ ወደ ጌታችሁ አላህ ነው። በምድር ዓለም ተሰሩት የነበረውን ሁሉ ይነገራችኋል። በእርግጥ እርሱ አላህ በልቦች ውስጥ ያለውን ሐሳብ ሁሉ ጥሩም ይሁን መጥፎ እምነትንም ይሁን ክህደት አዋቂ ነው። وإذا مس الإنسان ضر دعا ربه منيبا إليه ثم إذا خوله نعمة منه نسي ما كان يدعو إليه من قبل وجعل لله أندادا ليضل عن سبيله قل تمتع بكفرك قليلا إنك من أصحاب النار የሰው ልጅ የጤናም ሆነ የሀብት ወይንም የሰላም ማጣት ጉዳይ ሲነካው ተናንሶ ወደ አላህ ተመላሽ ሆኖ ጌታውን ይለምናል። ከዛም ጌታው አላህ ጥሪውን ተቀብሎ ከርሱ ላይ ችግሩን በደስታ ሲቀይርለት በፊት ወደርሱ ወደ ጌታው አላህ ተናንሶ ይለምን የነበረውን ሁኔታ ይረሳዋል። ጭራሽ ራሱንም ሆነ ሌሎችን ከኢስላም ከመንገዱ ለማጥመም በአምልኮ ለአላህ ተጋሪ ያደርጋል። አንተ ነብይ ሆይ ለእንደዚህ አይነቱ በህይወት ዘመንህ በክህደትህ ሆነ ጥቂትን ተጠቃቀም። በእርግጥ አንተ ከሞትክ በኋላ በገሃነም ከእሳት ተጋዳኞች ጋር ነው የምትሆነው በለው። أمن هو قانت آناء الليل ساجدا وقائما يحذر الآخرة ويرجو رحمة ربه قل هل يستوي الذين يعلمون والذين لا يعلمون إنما يتذكر أولو الألباب ከሃዲው ነው የተሻለው ወይንስ እርሱ በሌሊቱ ክፍለ ጊዜ ለአላህ ታዛዦች ሰጋጅና ቋሚ ሆኖ የመጨረሻውን ዓለም ቅጣት እየፈራ ጌታውንም እዝነት ተስፋ የሚያደርግ ነው የተሻለው? እነዚህ አላህ የሚፈልገውን ሃይማኖት የሚያውቁትና የማያውቁት በደረጃ ይስተካከላሉን? ፈጽሞ አይስተካከሉም። በእርግጥ ለአላህ በመታዘዝ የሚገሰጹት ያስተዋይ ልቦና ባለቤቶች ብቻ ናቸው።